ውድ ቤተሰቦች ብሩኬ ቆየብኝ። ምን ሆኖ እንደሆነ አላውቅም። ሊቀር ነው ወይስ ሊመጣ ነው? ምንድነው? ከየት ነው የሚመጣው? ቆየብኝ በጣም ቤተሰብ መጥቷል። ለበስኩኝ ኦላሌ የተቀባው ሽቶ የገላው ጠረን ብሉኝ ይላል የቀረቡት እንደሆን ከከንፈር ከጥርሱ ከዓይኑ ፍቅር ይዞኝ ወዘወዛለው አረማን ያስጥለኛል ልጅ ሰላም እንዴት ነሽ? አለክ ፋሎልሽ እስኪ ሰላም በላቸው በደምብ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ቆይታ አስጨነከኝ። እኔንም ቤተሰቦችን እንቶኝ እኮ ከዛ ሸኝቼ መከራ እኮ ነው ባይዘው እንደምታስቡት አይደለም። ሰው ትሸኛለሽ ብታውቂው ሰው አሁን አልፈሽ አትይጂም ማለት ሸኘኝ የሚል በዛባ አይደል? ኧረ አልበዛም። ራሴ ነኝ ካልሸኘኋችሁ ብሎ አዲስ ሆኖብኝ። ኧረ እግረኛ ሰውን አብሬው የሚሄድ ሰው መኪና ስትይዢ ሸው አታበዥም። ገብቶሻል? እውነት ነው። ካልገባኝ ሞቼ እገኛለሁ ብለሽ ምናምን ነው የምታስይዣቸው። እዛ በቃ ለዛ ነው ያረፈርኩልሽ። ስትቆይ እኔማ የኔ ሽማግሌ እንኳን ደህና መጣህ። ግን ከበሩ እንደ እድሜቱ ነው አላዳምጡት እንዴ? ይከበራሉ፣ ተከበሩ። እንዴት ነህ ግን? በእናትህ ካየሁህ በኋላ ሰላም ዛሬ ጠፋሽብኝ። የት ነበር? ዛሬ የጠፋሁት አንደኛ አንተ አረፈድክ ከቀጠርኩ በኋላ። እኔ እንዳልኩሽ ምክንያት ግን መጀመሪያ የጠፋሁት አውቃለሁ። እኔ ምክንያታዊ ነኝ። ስለመጣ ደስ ብሎኛል። እንዴ አንቺ ጠርተሽኝ እኔ እቀራለሁ? ብዙ ጥያቄዎች አሉኝ። ብዙ ጥያቄዎች አሉኝ ዛሬ። ምን አንደኛ ከመጀመሪያው ጀመሪና የመጀመሪያውን አንድ ዋና እንትን አለ፣ እሱ ጥያቄ አለኝ። እሱም በኋላ እንጠይቅህ ይሆናል። ከዛ በፊት ግን ሰሞኑን አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቁሜያለሁኝ፣ ግን ቲክቶክ ላይ የሚመጡልኝን ነገሮች እያየሁኝ ነበረ እና በውስጥም የሚላኩልኝን ነገሮች እያየው ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነው። እና እነሱን ነገሮች አንተ ማይተሃል ብዬ አስባለሁ። እና እኔ ማውራት ስለማልፈልግ ታውቂኝ አይደል? አውቄ ነው ዝም ያልኩት እንጂ አይ ግን ብታወራ ደስ ይለኛል። ለምን እኔ የተሰማክ ነው የሚመስለኝ። እኔ አልሰማኝ ለመሰለሽ እንዴ? አዋ አይ አንዳንዴ ይሆናል አይደለ? እንዴት ብዬ ላስረዳሽ? የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደሆነቱ ልክ ነሽ። ገብቼሽ ከሆነ አሉ ሲሪየስ የምሬን ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም፣ ግን ዝም ብዬ ነው ያለፍኩት። ያው እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለ? በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለያየት ሰው እንኳን ተቀጥሯል። የምሬን ነው የምላችሁ። ሰው ተቀጥሮብን እኛ ውስጥ ገብቶ ምናምን ትላልቅ ሰው ሆነው ግን ይሄንን ነገር እኔ ራሱ በቃ ማለት ቅድም እያወራው ነበረ መግቢያ ላይና መናገር ፈልጌ ግን በቃ ዝም አልኩኝ። ታውቃለህ ማለት የሰማሁኝ ቀን በጣም ነው ልብ ተሰበረ። እኛ ብርቱ ነን እና ከዛ ሰው ነው የሰማነው ነገሩ ነው ከተቀጠረው ሰው ማለት በቃ ምን በገር አይነት ሰዎች አይደለንም፣ ምናስቀና ሰዎች ነን። እና የምሬ ነው የምላችሁ በቃ እኛን እንደዛ ማድረግ አልቻለም የተቀጠረው ሰው ማለት ነው። እና ሁላ እኔ በቃ እናንተ ሳያችሁ እንባይ መጣ ምናምን አይነት ወሬን አወሩን። ከዛ በቃ እንዲህ ነበር እንዲህ ብቻ ብዙ ነገር ተፈጥሯል። እና እኔና ሀይሚ በጣም ብርቱ ሰዎች ነን። በጣም አሁን እኔ አንድ በጣም ብርቱ ነኝ ብዬ ማምነው በዚህ ነገር ነው። ገብቶሻል? በሚባሉት ነገር ልሸበር አልችልም። እኔ ሰው በሚያውና በመሰለው ነው የሚመራው። እና አንዳንዴ ደግሞ ይሆናል ሰው ህይወት ውስጥ ዲቴይል ገብቶ ማይሆን ነገር የሚያወራ ብዙ ሰው አለ። በጣም እና የሶሻል ሚዲያ ሰውም ስትሆኝ ደግሞ እነዚህ ነገሮች መቀበል አለብሽ። ምክንያቱም ላይክ እንዳስተያየትም እንደ ጥሩነትም አድርገውም ሊያስቡት ይችላሉ። አሁን እኛ በክፉ ሳይሆን በደጉ ስትወስጂላቸው
የሆነ ወዶሽ ምናምን ሊሆን ይችላል እኮ ገብቶሽ። አንዳንዴ ይደርሰኛል እኮ ሜንሽን ያደርጉኛል ይልኩልኛል ምናምን ያለው ግን ቼክ አላደረገውም። አንቺ ላይ ሞር ኮንፊደንስ ነኝ እኔ የምታውቂኝ እነሱን ከሚያውቁኝ በላይ አንቺ ነሽ የምታውቂኝ። ገብቶሻል። እነዚህ አይነት ነገሮች አንቺንም ሊረብሹሽ አይገባም። አዎ ግን ታውቃለህ ልክ ከሆነ ረብሸውኝ ሳይሆን ግን በቃ አንዳንድ ነገሮች የሆነ አንተን የሚያሳጡኝ አይነት ነገር እንደዛ እንዲሰማኝ ያደረገኝ። ለምን ከዚህ በፊት እኔ ማለት አንተ ካወራሁ አይቀር ባወራ ደስ ይለኛል። እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት ከዛ እኛን ተለያይተን ምንድነው ጥቅሙ ብዬ ሳስብ የምር ግን የዛን ጊዜ ይሄን ነገር ስሰማ በጣም ነው ልቤ የተሰበረው። እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው ተከፍሎት ምናምን ሊሆን ይችላል አይ ዶንት ኖ። ግን ያ ሰው አልቻለም። በቃ ሁለታችንን ሲያየን አሳዘን ነው ምናምን ከዛ እንዲህ ነው ግን በቃ አልቻልኩኝም ብሎ በስተመጨረሻ ተናገረ ማለት ነውና በቃ እኔ ባይገርማችሁ አሁን እንደዛ እያወራችሁ የነበራችሁ ሰዎች እኔ አበላሽሁት እድል አለ የዛ ሰዓት አይደለ? አንድ ጥሩ እድል ነበረ። ያው ኤኒ ታይም የሚገኝ እድል ነው እኮ ግን ከስንት አንድ የሚገኝ እድል ነው። እሱን እድል አበላሽቻለሁ። በዚህ መጣ ገብቷችኋል። በጥቅም ነበር። ኧረ እኔ አልፈልግማ። ምክንያቱም እኔ ላንቺ ያለኝ ቦታ በጣም ሀይ ነው። ገብቶሻል። እና አንዳንድ ሰው እንዲህ ወሬ የምታወሩ ሰዎች ደግሞ እኔ ለሀይሚ ምን እንደማደርግላት ምን ላደርግላት እንደምፈልግ ማንም ምን የሚያውቅ ሰው የለም። ሁላችሁም የየራሳችሁ ነው። እኔ አልፈርድባችሁም። በምታዩት ልክ ነው። ግን ሞር ደግሞ የሆነ እኛ መሀል ላይ ባትከፋፍሉን ጥሩ ነው አይደለም? እኔን የምትወዱኝ ሀይሚን መውደድ አለባችሁ። ምክንያቱም እኔ ስለምወዳት አለባ ግዴታ አይደለም። ግን በቃ ሞር በቃ አይ ሰው እኮ ልነግርህ ሰው እኮ የፈለገውን መውደድ ምናምን ይችላል። ግን እኔና ብሩኬ አንድ ነን እና አይተሃል ከመጀመሪያው ስንመጣ የነበረው አይነት ያ ማበረታታት ያ ፍቅር እንዲኖር እፈልጋለሁ። እኔ ለዛ ነው የጠየቅኩ። አንዳንዴም በገጠመን ፈተናዎች ባሉት ነገራቶች ምናምን ይመስለኛል እንደዚህ አይነት ነገር የተፈጠሩት። አሁን ይሄ ሊረብሽሽ አይገባም የኔ ቆንጆ። በቃ ፈታሉ እኔ ምን የሚፈጠር ምን አንተ ካልተሰማህ ሌላው ኖርማል ነው። ኧረ እኔ ለምን ይሰማኛል? ያለ ነገር ነው። በቃ አንድ የሶሻል ሚዲያ ሰው ነሽ አይደለ? ይሄ በጣም ትንሹ ነገር ነው። እሺ የኔ ቆንጆ ይሄ መበርታት አለብሽ። አይ ያላወቁ ሰዎች ስላሉ እንድታብራራላቸው ነው። ያንተ ስኬት ለኔ እንደሆነ የኔ ስኬት ላንተ እንደሆነ እንደዚህ አይነት ወሬ እንኳን አያስፈልግም ነበር እውነት በዝምታ የሚታለፍ ነገር ነበር። ገብቶሻል። አንዳንዴ ምን አለ መሰለሽ እንደዚህ ነገራቶችን እንዲታይ ከምታሳይ አልፈሽ ያንቺን ተግባር ስራ ቢያዩ ጥሩ ነው። እሺ የትኛውም ሰው ያኔ ካርናቆት የሚጠላሽም ሰው እንኳን ቢኖር ወደ አንቺን በቃ ሪስፔክት ወደ ማድረግ ይገባል። ገብቶሻል። ሶ በጣም እኔ ዛሬ ይሄን ማንሳት ፈልጌ አይደለም ያነሳሁት። በጣም ብዙ የሚወዱን ቤተሰቦች አሉ በጣም ከልክ በላይ እና ኑሩልን እናንተ በጣም ነው የምንወዳችሁ እኛም እና ይሄንን እንደ እንትን ማውራት ስለማልፈልግ አይ ኖ እኔ ማውራት ፈልጌ አይደለም። ያንተ ስኬት የኔ ስኬት እንደሆነ ከኔ በላይ አንተ እንድታብራራላችሁ ስለፈለኩ ነው። እኔ እናንቺ ከተዋወቅን አይበቃም ነው? ግን ደግሞ እኔ እሺ አሁን አንቺ ፈራሽ አይደል? እኔ የምታጪ መስሎሽ በእንደዚህ ነገር ሶ ያ ስሜት መፈጠር አንቺ ጋር ማለት እንዲሰማ ስለማልፈልግ ሜቢ ታርጌትም ሊሆን ይችላል። እኔ መቼ ሲያወሪ ይሰማኛል አይደለም ነው። አይ አንተ ለኔ ክብር ስላለ እኔም በጣም ስለምትወደኝ ምናምን ይሄ አይነት ደግሞ አይምሮህ እንዲረብሸው ስለማልፈልግ ነው። ምክንያቱም አንቺ ልክ ነሽ። በቃ ቤተሰቦችን ግልጽ ለማድረግ አንፃር ነው ነገሮችን ግልጽ ሆነው አንቺ ልክ ነሽ። አሁን ተቀጥሮ ነበር ያልኩት ምንም ነገር ማውራት ማልፈልገው ነገር ነበር ባይዘው እውነት የምሬን ነው። ግን በጣም ብዙ ቤተሰብ ባይገርምሽ ይላክልኛል ዋትስአፕ ላይ እንዲህ የሀገር ነገር ግን ይሄንን ነገር ደግሞ አውጥቼ ማውራት ስለማልፈልግ ነው። በጣም አሁን ከምጠሪያቸው አንድ ሜቢ 10 ሊሆኑ ነው። ገብቶሻል። ከነዛ ቤተሰቦች በላይ ኦልሞስት ወደ 300,000 ምናምን ቶታል ተከታያለን ኦልሞስት እስከ 400 አይደለ? ሶ እንደዛ በጣም የሚወዱን ፋሚሊዎች አሉ እዛ ድረስ የሚወዱን። ገብቶሻል። አዎ በጣም አቃለው ቤተሰብ እንዲጨነቅ ስለማልፈልግ ነው ዝም ያልኩት። ይሄንን ካመጣና ወደ ሁለተኛው ጥያቄ ብሄድ ይሻላል። እሺ እንግዲህ ሁለተኛው ጥያቄ ደግሞ ምን መሰለህ? ትናንትና በሚፍታ ቤት እኔም አንተም ተገኝተን ነበርና እዛ ቤት ላይ